ሰላም ሰላም የእግዚአብሔር ቤተሰቦች የእግዚአብሔር ሰላም ለእናንተ ይሁን። መሳፍንት ምዕራፍ 15 ከቁጥር 14 እስከ 17 ባለው ክፍል ላይ ያለውን ሀሳብ አብረን የእግዚአብሔርን ቃል እንከፋፈላለን። በዚህ ክፍል ላይ የእግዚአብሔር መንፈስ በኃይል በሳምሶን ላይ በለህ ላይ በወረደ ጊዜ ሳምሶን በአህያ መንጋጋ ሺዎችን እንደገደለ በፍልስጤማውያን ላይ ያደረገው ሳምሶን ያደረገውን አጸፋ ይናገራልና ይሄንን አጸፋ ካደረገ በኋላ ሳምሶን በድን አድርጌያለሁ፣ ፍልስጤማውያንን ገድያለሁ፣ መትቻለሁ ብሎ ሲናገር እናያለንና በዚህ ሀሳብ ላይ ግን እግዚአብሔር ለሳምሶን ሲናገር ሳምሶንን ከማይጸኑ ጀምሮ ናዝራዊ እንደሆነ፣ ጸጉሩ እንዳይላጭ፣ የሚያሰክር ወይን ጠጅ እንዳይጠጣ፣ እንደገናም ደግሞ የሞተ ነገር እንዳይነካ ብሎ ከሰጣቸው መመሪያዎች መሰረት የሙሴ እናት እስከምትወልድ ድረስና ከወለደች በኋላ ስታሳድግ ማድረግ ያለባቸው ነገሮች ብሎ ቅድመ ጥንቃቄና ቅድመ አስቀድሞ እግዚአብሔር የሰጠው መስፈርት ነው እና ሲሆን ናዝራዊ የሚለውን ስንመለከት ናዝራዊ ማለት እንደገና ደግሞ ጸጉር የማይላጭ እንደገና የሞተን የማይነካ የተቀደሰ የተለየ ማለት ነውና ስለዚህ ይህን የተቀደሰ የተለየ አድርጎ እግዚአብሔር ሳምሶንን በኪዳኑ ከማይጸን ጀምሮ የወደደና የመረጠ ሲሆን ሳምሶን ግን በፍልስጤማውያን ላይ አጸፋ ሲያደርግ በአህያ መንጋጋ ሺህ ፍልስጤማውያንን ገድለዋል እና ሺህ ፍልስጤማውያንን ሲገድለው ሳምሶን በገደለው ግዳይ እኛ ብዙዎቻችን ደስተኛ እንደሆነን ሳምሶን እንዲያደረገ ብለን ብዙዎቻችን እንዳወራን እንደሰበከን ብዙ ሳምሶን ያደረገው ታምራት ብለን በአህያ መንጋጋ እንዴት አድረገ ብለን የምናወራቸው ነገሮች ሲሆኑ እንደገና እሱ ብቻ ሳይሆን የፍልስጤማውያኑ ጋር ወረኞች ወደ በፍልስጤማውያን ንጉስ ሲናገሩ በአህያ መንጋጋ እኮ ጨረሰ ሲሉ እናንተ መሳሪያ ይዛችሁ እንዴት እናንተን በአህያ መንጋጋ ይጨርሳል ብሎ የፍልስጤም ንጉስ እንኳን በወታደሮቻቸው ላይ ጭምር የተቆጣበት ክፍል ነው ይሄ ሲሆን በዚህ ክፍል ላይ ግን እግዚአብሔር ናዝራዊ ያለው ናዝራዊ ብሎ የጠራው ናዝራዊ ብሎ የቀደሰው ናዝራዊ ብሎ የለየው እንዴት የሞተን አንስቶ በሱ ሺዎችን ይገደላል። ስለዚህ እግዚአብሔር እስራኤላውያንን ነፃ ለማውጣት ብሎ ያስነሳ ነቢይ ነፃ ለማውጣት ብሎ ያስነሳ መስፍን ቢሆንም ሳምሶን ግን አህያ መንጋጋ አንስቶ በመምታቱ የተሳሳተ መንገድ ነበር። ስለዚህ ስኬት ሲኖረን ስለተሳካልን ስለተመቸልን ብዙዎች ስላጨበጨቡልን ተሳክቶልናል እግዚአብሔር ፈቃድ አለበት ልንን እንችላለን። ነገር ግን የእግዚአብሔር ፈቃድ መጽሐፍ ቅዱስ ያለው ነገር ላይሆን ይችላል። ስለዚህ የእግዚአብሔርን ፈቃድ መሆኑን ትክክለኛነት ለማረጋገጥ መጽሐፍ ቅዱስን በደንብ እንመርምር፣ በደንብ እንከታተል፣ በደንብ እንየው። ውስጥ ገብተን መጽሐፍ ቅዱስ ምንድነው ያለው አስቀድሞ ምንድነው ያለው ምሎን መጀመሪያ እነሱን እንቀበልና መጽሐፍ ቅዱስን እውነት ከተረዳን በኋላ የምናገለግለው አገልግሎቶች የምናደርጉ ነገሮች ሁሉ ቀላል ነው የሚሆኑት። ግን መጽሐፍ ቅዱስ